ለዚህ ከመታገል ውጪ ሌላ ምንም መንገድ የለም። ለምን? ምክንያቱም ቁጭ በልና እነግራችኋለሁ። ምክንያቱም በተደጋጋሚ የምወዳቸውን ሰዎች ማጣት በጣም ስለሰለቸኝ ነው። ያሳለፍኩትን ነገር በተደጋጋሚ ለመኖር ኃይሉ የለኝም፣ አጣሁት። እናንተም የላችሁ አውቃለሁ። ማንም ኃይሉ የለውም። እኔ እዚህ ጋር ቁጭ ስል ድጋሚ ይሄንን ሁሉ ነገር ከማሳለፍ ውጪ ምንም አማራጭ እንደሌለኝ አውቃለሁ። በሚገባ አውቃለሁ። ግን አቁመን ቁጭ ካልን እጃችንን አጣጥፈን ከተቀመጥን እንደሚያጠቁን አውቃለሁ። ጥግ ላይ ቆመን ቀርተን እንደሚያጠቁን አውቃለሁ። እንደዛ አይሆንም። ስንጠብቃቸው መጡብን። ሲመጡ እኛ ተከላከልን። የካራኩዙ ቡድኖች ሲመጡ፣ ዩሴል፣ ባይካል፣ ሌሎቹን ሲመጡ እኛ ተከላከልን። ምንድን ነው? ምን እናደርጋለን? እንጋፈጣለን። በነገራችን ላይ ወንድሞቼ በአሁኑ ከመምጣታቸው በፊት እኛ ወደ እነሱ ጋር ሄደን እንጋፈጣቸዋለን። እኛን ለመጨረስ ኃይሉን ከማግኘታቸው በፊት እኛ ሁሉንም እንጨርሳቸዋለን። ቹኩርንና የምንወዳቸውን ሰዎች የምንከላከልላቸው በዚህ መንገድ የሰው ልጅ ከሁሉም የላቀ ጠንካራ ሳይሆን በፊት ማንም ሰው ፊቱ ሄዶ መቆም የለበትም። ከማንም በላይ ጠንካራዎች መሆን ያለብን ለዚህ ነው። ጥያቄ ያለው ሰው አለ? ጥያቄ ጠይቁኝ። ማወቅ የምትፈልጉት ነገር ካለ ጠይቁኝ። ጥያቄ ጠይቁኝ። ጠይቁኝ። በግልጽ ተናገሩ። ተራ በተራ ጠይቁኝ። እኔ አንድ ጥያቄ አለኝ። ይሄ ያልከው ነገር አጎቴ፣ ችኩርስ ምን ትሆናለች? መልሰው ሊጎዱብን አይችሉ? ኢስታንቡል ካሁን በኋላ ሰላም አትሆንም ብለሃል። እሺ ይሁን፣ ግን እኛስ? ቆይ ችኩርስ ሰፈራችን ሰላም ትሆናለች? እስኪ ንገረኝ። የሆነ ትክክለኛ ውሳኔ ነው አጎቴ። ሌላ ጥያቄ ያለው ሰው አለ? ተበተኑ። አጎቴ ይኸውልህ፣ እኔ ምን ለማድረግ እየሞከርክ ነው? ቆይ ንገረኝ እስኪ። ተቀመጥ። ምንም አይደለም። በጭራሽ ምንም ለማድረግ አልሞከርኩም። ውሳኔ ትክክል ስላልመሰለኝ ነው የተናገርኩት። አልተረዳሁም አጎቴ፣ ሊገባኝ አልቻለም። እነሱን ስናጠቃቸው ወደ ችኩር መምጣታቸው የማይቀር ነገር ነው። ሁሉም ቦታ ከሁሉም ሰው ጋር ጦርነት ስንጥፋይላት ምናልባት እነዚህን ሁሉ ሰዎችና የምንወዳቸውን ሁሉ ልናጣቸው እንችላለን። ገባህ አይደል አጎቴ? መቼም ሰላም አይኖርም። መቼም ቢሆን አይኖረንም አጎቴ። ታውቃለህ፣ እኔ ኮቾቫሊ ቤተሰብ የልጅ ልጅ ነኝ። የተሰጠኝን ማስታወሻ በደንብ መጠበቅ አለብኝ። የተሰጠኝ ማስታወሻ በሙሉ ላይተር፣ መቁጠሪያ ጨሌ፣ ጩቤውንም ባይሆን ችኩርን እንድንከባከባት ተሰጥቶኛል። እናም ግዴታዬን መወጣት አለብኝ። አጎቴ፣ አንተ ከኔ ተሻለ ታውቃለህ። ይሄን አውቃለሁ። ለምን? ምክንያቱም ይሄ ማስታወሻ ከኔ በፊት ያንተ ስለነበር። ለችኩር እንከላከላለን፣ ለእኛ እንከላከላለን። እንደዚህ በማድረግ ለችኩር ልትከላከልላት አትችልም። ይኸውልህ፣ ጭራሽ አደጋ ውስጥ ነው የምትጥላት። በትክክል አንተ ብዙ ነገር አታውቅም። ከ12 ዓመት በፊት ሕፃን ነበር። ለ3 ዓመታትም ታስረ ነበር።
እኛ ስላሳለፍነው ነገር ምንም ነገር አጣቁም አካል ምንም ነገር የምትወዳቸውን ሰዎች ፊት ለፊት አንድ በአንድ ሲገሉብህ እነሱን ለማዳን በመታደርገው ውጊያ ሁሉ ጊዜ ስትሸነፍበት ስላላየ ስሜቱ ሊገባ አይችልም ገባ ሂድ ኩታ እየጠበቀ ነው ምን ተፈጥሮ ነው ተርፈናል እንዴ በምን ተአምር ያማሽ ደካማ ጎኑን ነገረኝ ከዚህ በኋላ ከኔ በላይ ጠንካራ ሆነ አልሆነ ምንም አይጨንቀኝም እንደዚህ ነው የምንጠብቀው በጣም ይቅርታቴ እየጠበቅን አልነበረም እባክሽ እማዬ ወይዘሪት ኤፍሱን የወንድሜ አጋር እንኳን ደህና መጣሽ አመሰግናለሁ በቃ ለወንድሜ ላሳውቀው ነረፍ በይ ተቀመጭ ነጥቁሚ እሺ አመሰግናለሁ ወንድሜ ልትመጣ ትችላለህ ለምን አንተን የሚፈልግ እንግዳ አለ እንኳን ደህና መጣሽ ወይዘሪት ኤፍሱን መነጋገር አለብን በጣም ነው የሚመች መሰለኝ አስተዳዳሪው በየቀኑ ካላየህኝ ቅር ይልሃል ገና ለረጅም ጊዜ ወደሃለሁ ፈትሸው ምን አለ እዚህ እንዳስቀመጣችሁት ብትነግሩ ኖሮ ልንጠቀምበት እንችል ነበር እኮ እዛ ማን እንዳስቀመጠው አላውቅም ግን ማን እንደሚሰቃይበት አውቃለሁ እንደ ትእዛዝ አስተዳዳሪው ልብህ አይሰበርም ቆይ ቁም አንተ ብቻ አይደለም የምትሄደው ፈትሹ
እሺ ንገሪኝ እስቲ ወይዘሪት ኤፍሱን። ያማች በድጋሚ ቆይ አትሂድ። የምነግርህ ነገር ገና አላበቃም። ከዚህ በላይ ምን አስፈላጊ ነገር ሊኖር ይችላል? እሱን ልጨርሰው የምችልበት መንገዱን በሚገባ አውቀዋለሁ። ይኸውልሽ በገዛ እጆቼ አፍኜ አንቄ ገለዋለሁ። ግን ደስ የሚል ነገር ነው። የገደልኩት እኔ ስላልነበርኩ በጣም ተናድጄ ነበር። ስለዚህ ድጋሚ አንድ አይነት ነገር ታደርጋለህ። ፊቱ ተጋፍጠኸው በዛው መንገድ ልትገለው ትሞክራለህ። እና ምን ላድርግ? የማይሆን ስራ እንዳሰራ እንዲገል ነው የምትፈቅድለት። ከዚህ በፊት ስለሞትኩኝ ድጋሚ ሞታለሁ። ግን በአሁኑ እሱን ሳልገድል አልሞትም። ቆይ ምን ታውቃለህ? ያማች ወደ ችኩር ተመልሷል። ስታልማቸው የነበሩት እነዛ ሁሉ ሰዎች በያማች ስር ነው የሚንቀሳቀሱት። ቆይ ብትሸነፍስ ያኔ ምን ይፈጠራል? እሺ ስለ ራስህ ሳታስብም ይባል የምትወዳቸው ሰዎች ቤተሰቦች ላይ ምን ሊፈጠር ነው? ለመፍታት ቀላል መንገድ እያለ ቆይ ለምንድን ነው አደጋ ውስጥ የምትገባው? ቀላሉ መንገድ ምንድነው? በእኔ ህግ መሰረት እንንቀሳቀሳለን። አያየንም። ስለዚህ በጭራሽ አንጎዳም። አሁኑኑ ከዚህ ሂጂ። እዚህ አንድ ህግ ብቻ ነው ያለው። እሱም ግልጽ ነው። አሎ አዘር ኩርታዝ ነኝ። ያማች ነኝ። ያማች ኮቾቫሊ። ይሄ ነገር አሁን እየደበረኝ ነው። ለምን አንጨርሰው? እኔና አንተ ብቻ ይመቻል? ብቻችንን የምወደው ነገር ጥሩ ሐሳብ ደስ ይለኛል። ይሄን ያዘው። አጎቴ የተፈጠረ ነገር አለ? አዎ ደስ የሚል ነገር ጠብቅ። ይኸውልህ የምረዳ ነገር ካለ አብሬ ልመጣ እችላለሁ። ወዴትም ካልተንቀሳቀስክ ለኔ በቂ ነው። የት እየሄደ ነው? አዘር ልትሰማኝ ትችላለህ? አዘር የማይሆን ነገር እያደረክ ነው። አዘር እየሰማኸኝ ነው? አዘር አይሰማም። ካልገደሉት በጭራሽ አርፎ አይቀመጥም። ተራመድ መኬ። ኦ አምላኬ! ቀስ በል የአባትህ እኩያ ይሆናል እኮ። ደህና ነህ ኤሚ? ደህና ነኝ ወንድሜ። አንተስ ወንድሜ ደህና ነህ? ደህና ነኝ ወንድሜ። አንተ ስለምን መጣህ? አልጋው ስር ፈትሽው። በቃ መሳሪያ ነበር አይደል? እንደዚህ አይነት ነገር ማን ሊያደርግ ይችላል? ግልጽ ነው ኤሚ። አስተዳዳሪው ወንድም ጁማሊን እስካላገኘ ድረስ አያርፍም። አዎ ወንድሜ፣ ችሎቱ ነገ ነው። ሊለቁ ነው ብለን ስናስብ፣ አሁን ግን ወዴትም አንሄድም። በቃ እሱን እርሳው። እዚህ ተጨማሪ ጊዜ መቀመጣችን አይቀርም።
አልጋዬ ስር ትልቅ ነገር ነው የተገኘው። በዚህ ምክንያት ብዙ ጊዜ ነው እዚህ የምንቆየው። ከፍርድ ቤት በህይወት መመለስ ከቻለን ራሱ ተጨማሪ ጊዜ መኖር እችላለሁ። ለእኔ ያ በቂ ነው። ምንድን ነው እሱ? ምን እያልክ ነው? አዲስ ዜና መጣ። እንደ ሰማሁት ነገ ፍርድ ቤት ውስጥ ኃይለኛ ድግስ ነው የሚደረግልን። አዘር ነው? እኔ እንጃ እነማን እንደሆኑ አላውቅም። ዜናው እስር ቤታችን ድረስ ደርሷል። ሰሞኑን ራሳችሁን ብትጠብቁ ጥሩ ነው ብለውናል። አንዱ ሌላውን እየተካው እየተፈጠረ ነው። ስማ ጥበቃ አትሰማም እንዴ? ምንድነው ጥበቃ አትሰማም እንዴ? በዛውም ካገኛቸው ጥቃ ጋር ስልክ ካለ ልታይልን ትችላለህ? እባክህ ጥበቃ ይሄን ልታደርግልን ትችላለህ? እየለመንኩህ ነው፣ ተባበረኝ። ለእስር ቤቱ ሾርባ እያቀረበ ያለው ማን ነው? ሰይት የሚባለው አንዱ ጓደኛችን ነው፣ እናውቀዋለን። ምን ፈልገህ ነው? ለያማች መልእክት መላክ አለብን። አሁን የምጠብቀው ሰው መጣ። እንዴት የሚያናድድ ነገር ነው! ቀጥሎ ምንድነው? ምን ይፈጠራል ብለህ ነው? ወንድሜ ችሎቱ ነገ አይደል እንዴ? ያማች መጥቷል። አባትህና ሌሎቹ ከመጡስ? እኔ እንጃ። ምርቱ አላቆመም። አዘር ቀጥሉ ብሏቸዋል። ሁሉም ስራ ላይ ነው። መሬት ስር ምርት አለ እኮ ያማች ከደረሰበት። አታስብ፣ በፍጹም ቤት አይመጣም። ግን እውነትህን አስቀድመን መጠንቀቅ አለብን። ምንም ነገር ከመፈጠሩ በፊት እሱን የማናገር እድል ብናገኝ ጥሩ ይመስለኛል። ምንም ነገር ከመፈጠሩ በፊት እሱን የማናገር እድል ብናገኝ ጥሩ ይመስለኛል። መጣ። አጎቴ እንኳን ደህና መጣ። ምንድን ነው? እሺ በቃ እንዳይጨነቁ ንገራቸው። አሁኑኑ እመጣለሁ። አጎቴ በኋላ ላይ አካል በኋላ ይህኔ በአሁኑ ሰዓት የዛ ልጅ ጭንቅላት ውስጥ ብዙ ሀሳቦች ይኖሩበታል። የባሰ ስንት የሚያሳስበው ነገርም ይኖረዋል። ሰሊም ኮቾባሊ አስተዳዳሪ እየፈለገ ነው። እንደ ትእዛዝ ጠባቂ። ወጣቶች ስፖርት ከሰራችሁ እኮ ቆያችሁ። ሰውነታችሁን አታበላሹ። ኤሚያን ታሰራቸው። እሺ በቃ አሁን አስጀምራችኋለሁ፣ እንሰራለን። እሺ ወንድሜ።
ምን ገብቶ ነው? አንተም ሊገባ ይገባል። Araza vurdum teşti, vay lele, araz bulandı geçti, vay lele, eğildim ben dilalam, vay lele, o yar yanımdan geçti, vay lele. ናልኝ ውድ ወንድሜ፣ ድብርቴን አጥፊ ወንድሜ፣ ናልኝ ወንድሜ፣ በል ተቀመጥልኝ እስቲ። ትቀምሳለህ? አይ ወንድሜ አመሰግናለሁ። ሟቹ አባቴን በጣም ይወደው ነበር። አባቴ አልሞተም ወንድሜው ሙርታዝ። ተው እባክህ። ለእኔ ግን እንደዛ ብለው ነው የነገሩኝ። ለምን እንደዛ አሉኝ? እናንተ ውሾች! ማን ነው ወንድም ከነአን አባት ሞተ ብሎ የነገረኝ? ንገረኝ እስቲና ለምን ፊትህን ጣልከው? በሕይወት አለ አይደል? ደህና ነው አላልኩህም ወንድሜ? አልሞተም ነው ያልኩት። ከልዩ ክትትል ክፍል አልወጣም። ደህና ይሆናል። ፊዚክሊ በጣም ጠንካራ ሰው ነው። ደሃን አንድ ነገር ልጠይቅህ እስቲ። ቅጽል ስሙ የወጣለት የተበጫጨቀ ቲሸርት እንዳደረገ ታስቦ ነው አይደል? አዎ ልክ ነህ ወንድሜ። ጥብሱን ተወውና ለተወሰነ ደቂቃ ቁጭ ብለህ አውራ። ሱቁ እንዴት ነው? ሁሉ ነገር ሰላም ነው? ወንድሜ ነገርኩህ እኮ አንዱ ኮቾ ቫሊ መጥቶ አባረረን። ይህን ሁሉ ነገር ብቻችሁን አልሰራችሁትም። አንድ የሚመራችሁ አስተዳዳሪ አለ አለ። የእሱም ተራ እንደሚመጣ ንገሩት ብሎናል። የእሱም ጊዜ በቅርቡ ይመጣል። ያለውን ነገር በሙሉ ወስዳለሁ ብሎናል። አባቱ በጣም ትክክለኛ ትሁት ሰው ነበር። በፍጹም እንደሱ አልነበረም። የሚገርም ልዩነት። ወንድሜ ከኔ ስማው ብዬ ነው። መጥቶ ሁሉንም ነገር ሊያበላሽብን ነው። ደግሞ በጠበቅን ቁጥር ትልቅ ችግር ውስጥ እየገባን ነው። አዎ 10 ተጨማሪ ተኩላዎች ስላሉ አንዱን ብታጣ ላይጎዳህ ይችላል። አዎ ምንም እንደማይመስልህ ይገባኛል። ግን ሁሉንም ሊወስድብህ እየመጣ እንደሆነ ልነግርህ እፈልጋለሁ። የእውነት እልህ ይዞታል። የእውነት ግን እንደዚህ አይነት ነገር ማሳለፍ አልፈልግም። ይሄ ጌታችን ቦታ እስከሆነ ድረስ ሁሉንም ነገር ከጌታችን በሚገባ ተምሬያለሁ። ይገርምሃል፣ እነሱ ደግሞ ችኩርን ብቻ ነው የሚያውቁት። ችኩር ብቻ። ዓለም ማለት በጣም ግዙፍ ናት። ያረጁና እዛው በፊት ታሪካቸው ላይ ይቀራሉ። ዳን ውዴ፣ ራስን ማደስ አለብህ። እስቲ 40 ዓመት የሞላኝ ይመስላለሁ ወንድሜ? አይ ወንድሜ አትመስልም። የተሳሳተ ነገር ነው ያደረጉት። እኛ ላይ እርምጃ የወሰዱት በችኩልነት። ትክክል ነህ። አንዱ ቦታችንን ወስደዋል። አዎ ብዙ ተኩላዎች እንዳሉኝም በጣም ትክክል ነህ። ግን በዛው ልክ በኃላፊነት የማስተዳድራቸው ብዙ ሰዎች አሉ። ልክ ሲመቱን ሮጠን መሄድ የምንችልበት ነገር ውስጥ አይደለንም ያለነው። አሁን በፍጹም ሊሆን የማይችል ነገር ነው። ይሄ ጥሩ ሰዓት አይደለም። የእኛን ሥራ የሚያደንቁት ሊያስመስሉ እየሞከሩ መሆኑ ነው። ይገርማል። በእናት እንዴት መሳሪያ ንግድ ላይ ሊገቡ ይችላሉ? አሁን ሰዓቱ ወደ ሱፐርማርኬት መመለስ ነው። አታስብ፣ ከእንደዚህ አይነት ሰዎች ጋር አትሰራ። እጅህን የሚያቆሽሹ ከሆነ በቀላሉ ትሰርዙታላችሁ። እስቲ ንገረኝ፣ ለመሆኑ በቂ ሰው አለ? መዋሸት አልችልም። አባቴ ከተጎዳ በኋላ ሁሉም ከሃዲዎች እኛን ጥለው ሄደዋል ወንድሜ። በጣም ጥቂት ታማኞች ብቻ ነው የቀሩት።
ገብቶኛል። ማንም ሰው የለም። እሺ እኔ በቂ ሰዎች እሰጥሃለሁ። የፈለግከውን ያህል ሰው መውሰድ ትችላለህ። ይኸውልህ እነዚህ ባለጌ ውሾች ከማን ጋር እንደተጋጩ እንዲያቆጥሩ አገባብ እንገባለን። እሺ ወንድሜ በላ ጠራ አድርገው። ለሚያይ ሰው ለኦሎምፒክ የተለማመድክ ነው የሚመስለው። ተዘጋጅቻለሁ። ወንድሜን እየጠበቅኩት ነው። እኔም ተዘጋጅቻለሁ ወንድሜ። በአክብሮት እየጠበቅኩኝ ያለሁት። እሺ በልና ወንድሜ እንጀምር። እንዴት እንደዛ ሊሆን ይችላል ወንድሜ? አንተ ጀምር ወንድሜ፣ አንተ ጀምር ወንድሜ፣ እባክህ አንተ ጀምር ወንድሜ። ደግሞ አንተ ጀምር እንጂ እንዴት ነው ጀምር? ስማ ሲሉ ይሄን ያህል ከባድ ነበር እንዴ? ና ወደ ውስጥ ግባ። ሳሊም ኮቾቫሊ ና። አቤት እንዴት ደስ ይላል! በዚህ ምርጥ ሸቀጣ ሸቀጥ መነገጃ መክፈት ትችላላችሁ። ስለ ሁሉም ነገር መረጃ ጽፌያለሁ። ነገ ለአቃቢ ሕጉ ሰጠዋለሁ። ይህንና ሌሎች ነገሮችን ጨምሮ ምናልባት እንደ ዕድል ሆኖ ስሜታዊ ዳኛ ሊገጥማችሁ ይችላል። ይህ መረጃ እንደደረሰው ሊቀጣችሁ ይችላል። ለመጨረሻ ጊዜ እየጠየቅኩ ነው። ሰሊም ጁማል የት ነው ያለው? ምን ተፈጠረ? ምንም አስተዳዳሪ፣ ምንም ማለት። እየቀለድክብኝ ነው? እዚህ ምን እየተፈጠረ ነው ያለው? ተላቀቁ! አስተዳዳሪውን ሂደህ ጥራው፣ ፍጠን! በቃ ከማል፣ ኧረ ነገሩን አከበድከው እኮ። በቃ ይበቃል እንዴ! ምነው አትፍራ እንጂ ትንሽ እንኳን ተማታ እንጂ እባክህ። ምንም የሚያስፈራኝ ነገር የለም። አፍንጫው እየደማ ነው ወንድሜ። ከማል እረፍ። አቶ ሰሊም ለመጨረሻ ጊዜ ነው የምጠይቅህ። ከዚህ በኋላ አልጠይቅህም። ስጠኝ፣ እስክሪፕቶ ስጠኝ አስተዳዳሪው። የማውቃቸውን ቦታዎች ጽፍልሃለሁ፣ ግን ካላገኛችሁት መታችሁ እንዳትወቅሱኝ። ተስማማን? ነገ ከችሎቱ በፊት የጻፍካቸው ቦታዎች በሙሉ ፖሊሶች ሄደው ይፈትሻሉ። ድጋሜ የመንግስት ቢሮ ጽፈህልን ከሆነ ግን ይግቡ። አስተዳዳሪ ምን ተፈጠረ? ሻለቃ ተናገር እንጂ። አስተዳዳሪ እርስ በርስ ሊገዳደሉ ነው። ኧረ አስተዳዳሪውን ጥሩት። የት ነው ያለው? ምንድን ነው? ተላቀቁ!
ሲሉ በደንብ ተለማምደሃል አንተ። በጣም ብዙ ትርፍ ስራ አለን ወንድሜ፣ ግን እንዳንተ ጠንካራ አይደለም። ተው እባክህ። ምንድን ነው እሱ? ስርዓት ያዙ ብያለሁ። በፍጹም አይደለም። አረ ይቅርታ፣ እየተለማመድን ነው። በጣም ጥሩ። በደንብ የምትለማመዱበት ጊዜ ይመጣል። ያኔ በደንብ አድርጋችሁ ትለማመዳላችሁ። ሁለቱንም ውሰዳቸው፣ የተለያየ ክፍል አድርጋቸው፣ ወደ ራሳቸው እንዲመለሱ ፊታቸው ላይ ውሃም ድፉባቸው። የምር እብዶች ናቸው። በጣም ይቅርታ አለቃ። በጣም እብዶች ናቸው። እና ምን ልታደርግ ነው? አናገርከኝ? ምንም አላለም። ፋቲ ምን እያደረክ ነው? አልገባኝም። ተከትላይ ነው እንዴ መጣ? ሻለቃ፣ ጥበቃ የሚያስፈልጋቸው እስረኞች እያሉ ለምን ተከትላይ መጣ? አታናደኝ እባክህ፣ ተመለስ። እነዛ እንስሶች ጋር ሄደህ ነገ ወደ ችሎት መሄድ ከፈለጉ ጠይቃቸው። ተፈጠረ አስተዳዳሪው ምንድን ነው? የተፈጠረውንማ ከኔ የተሻለ ታውቀዋለህ። የምር ምንም አላውቅም። እንደምታየው አድራሻዎቹን እየጻፍኩልህ ነበር። በአሁኑ ልክ እንደሚሆን ተስፋ አደርጋለሁ። ይኸውልህ የእውነት እገልሃለሁ። ያልከውን አደርጋለሁ። በል አሁን ሂድ። ልታታለኝ ከሞከርክ ግን ከእነሱ የበለጠ ነው የምቀጣ። እሺ እብድ ነህ። በነገራችን ላይ ወንድሜን አሳልፌ እንድሰጥህ እያደረከኝ መሆኑን አስተውልሃል አይደል? አንተ ብትሆን ወንድምህ ላይ እንደዚህ ታደርጋለህ? ጊዜ የፈጀበት ምክንያት እሱ ነው። አስተዳዳሪው ሻለቃ፣ ይህን ሰውዬ ውሰደው። ይግባው። አለቃ፣ የዚህ ታሳሪ ጠያቂ መጥቷል። ፈቃድ ሰጥተኸው ነው? ተቀመጠ። ተቀመጠ። ተመለስክ? ተመልሻለሁ። ጥሩ ወንድሜ፣ በጣም ጥሩ። ግን ደህና ነው ወንድሜ? ነገ ፍርድ ቤቱ ፊት ለፊት እንኳን ደህና መጣችሁ አቀባበል ተዘጋጅቶልናል። በፈጣሪ ስም ከማን ነው የሰማው? ውስጥ ለመኬ ነግረውት ነው። ወንድሜ ያደረገውን ነገር ታውቃለህ አይደል? እንዴት ላላውቅ እችላለሁ? ጁማሊ፣ ካራማን፣ ሰሊም፣ ያማች። ምንድን ነው እሱ? ምናቸውም ኢድሪስን አይመስልም። የሰውየው ስም ከናን ነው፣ የልጁ ስም ደግሞ ደሃን። ተዋውቀው ነው? አዎ ተዋውቄዋለሁ። ስትወጣ ሁሉንም ነገር በደንብ አጫውታለሁ። እሱ እንኳን ትንሽ ከበድ ይላል። ምን ተፈጠረ? ክፍላችንን ወረው ሲፈትሹ አልጋችን ስር ብዙ መሳሪያዎች አገኙ። በጣም ተመቻችተን ስለነበር አላስተዋልነውም ነበር። አስተዳዳሪው ነው? በትክክል። ጁማሌን አሳልፌ አልሰጥም ስላልኩት ላስቆመው ብዙ መንገድ ፈለግኩኝ። ያገኘሁም ስለመሰለኝ ነው የደወልኩልህ። ንገረኝ።
በጣም አሪፍ ዘፈን ነው። ሰላም ደስ የሚል ድምፅ ነው ያላት። የሚገርም እንኳን ደህና መጣህ አለቃ። እሺ አመሰግናለሁ። እንዴት ነህ? እንኳን ደህና መጣህ ኒሞ። ቦታው ተመችቷል አይደል? ተጫወት። እንዴት ነው? እየተዝናናሽ ነው? ተመችቶሻል? ዘግተናል ወንድሜ፣ ነገ ተመልሰና። ነገማ በጣም ይረፍዳል። እንዴት ነህ ፈርሃት? ደህና ነኝ ወንድሜ፣ እንዴት ነህ? አመሰግናለሁ፣ ደህና ነኝ። ምን ሆነሃል? ነቃ በል እንጂ። ምን አድርግ ነው የምትይኝ ቆንጂዬ? ይሄ ነገር አልተመቸም። ላውልቅልህ እንዴ? ቆይ እኔ ፈተዋለሁ። ቆይ ለነገ አንድ ነገር እንድትረዳኝ ይፈልጋለሁ። ነገ ጧት ላይ ወንድሜ፣ የፈለግከውን አደርጋለሁ። መሳሪያዎች አሉ እንዴ? ልታገኝልኝ ትችላለህ? እንዳንሸት ተከልክለናል፣ ግን ፈልገው እንዳያገኙት እናደርጋለን። ምን ያህል ማግኘት ትችላለህ? ትንሽ። ምን ያህል ነው የሚያስፈልግህ? ከ30 እስከ 40። ኧረ አይሆንም ወንድሜ፣ ከየት ማግኘት እንችላለን? እሺ የቻልከውን አምጣልኝ ነገ ጧት።